በጥንት ጊዜ ናርሲሰስ የተባለ ወጣት በግሪክ ይኖር ነበር። ቁንጅናውም በብዙዎች ይመሰከርለታል፣ ይደነቃል። ናርሲሰስ ራሱም በፍጹም ፊቱ እና ግርማ ሞገስ ባለው ቁመናው ይመካል፣ ይኮራል። በማንኛውም ሁኔታ ቆንጆ ፊቱን የሚመለከትበት የተኛ ውሃ ካገኘ ውበቱን ዳግም ለማድነቅ አጋጣሚውን አያልፈውም። የሚያበሩት ጥቋቁር ዓይኖቹን፣ ሰልካካ አፍንጫውን፣ ልከኛ ጭኑን፣ ያን ፍጹም የእንቁላል ቅርጽ ያለውን ፊቱን እና ዙሪያውን የከበቡትን ሉጫ ፀጉሮቹን በመመልከት ረጅም ሰዓት ያጠፋል። ለተመልካችም አንዳች ፍጹም የሆነ ቀራብ ከሰማይ ሰማያት ወርዶ አንዳች ግድፈት የሌለውን ፍጹም አካል በጥንቃቄ ቀርጾ ለሰው ልጅ የውበት ፍቅር ምልክት እንዲሆን አድርጎ የሠራው ይመስላል። አንድ ቀን ናርሲሰስ ከአንድ ገደል አጠገብ ባለች ትንሽ መተላለፊያ ሲጓዝ ከተራራው ጫፍ ላይ ተጠራቅሞ ኩሬ ፈጥሮ የተኛ ውሃ ተመለከተ። ቆንጆ ፊቱን ለመመልከት ጎንበስ እያለ ለራሱ እንዲህ ይነግራል። ፍጹም ቆንጆ ነህ ናርሲሰስ፣ የሚወዳደርህ አንዳች እንኳን አልተፈጠረም። ልስምህ እፈልጋለሁ። ድንገትም ሊቋቋመው ያልቻለ ራሱን የመሳብ ፍላጎት ገፋፍቶት ወደ ውሃው ተጠጋ። ነገር ግን ሚዛኑን መጠበቅ ስላቃተው ተንገዳግዶ ወደ ኩሬው ወደቀ። ናርሲሰስ ዋና ስለማይችል ከውሃው ሰጥሞ ሞተ። ነገር ግን አማልክቱ በምድር ላይ የነበረው በጣም ቆንጆ ፍጥረት መሞቱን ሲሰሙ እንደዚህ ያለ ውበት ተረስቶ መቅረት እንደሌለበት ወሰኑ። ስለዚህ አማልክቶቹ ናርሲሰስን ቆንጆ መዓዛ ወዳለው አበባ ቀየሩት። ይህ በጸደይ ወራት በተራሮች ላይ የሚያብበው አበባ እስከ አሁን ድረስ ናርሲሰስ ተብሎ ይጠራል። አሁን በ21ኛው ክፍለ ዘመን ደግሞ ትውልዱ በሙሉ ራሱን የሚያይበት አዲስ መስታወት መጥቷል። ትውልዱ በሙሉ ከስማርትፎን ጋር በፍቅር ወድቋል። ዞሮ ግን በስልኩ ውስጥ መልሰው የምናየው ራሳችንን ነው። ማኅበራዊ ሚዲያው መልሶ የሚያንጸባርቀው የራሱን ሕልም፣ ተስፋ፣ ፍርሃት፣ አስተሳሰብ ነው። ከዲጂታል ናርሲዝም ከንበለው አሁን ሁላችንም ናርሲሰስ ነን። በማኅበራዊ ሚዲያ በየቀኑ የምንለጥፈው ፎቶ፣ የምንጽፈው ጽሑፍ ከሌሎች ማረጋገጫ ፍለጋ ነው። አስሬ ሰልፊ እነሳለን፣ ፎሎወር እና የላይክ ብዛት እንቆጥራለን። አፕሊኬሽን እንደሆነ በሽነው ፎቶዋችንን ኤዲት፣ ቪዲዮዋችንን ፊልተር እናደርጋለን፣ ጽሑፋችንን ደጋግመን እንከልሳለን። ይቺን ጽሑፌን ስንቴ እንዳሻሻልኩ መልሰን ፎቶዋችንን እናያለን፣ መልሰን ጽሑፋችንን እናነበዋለን። አምራለሁ ወይ? ሐሳቤስ ውሃ ያነሳል? ምን ያህል ሰዎች ወደውታል? በሶሻል ሚዲያ ሰዎች ሲያይን ምን እመስል ይሆን ብለን አጥብቀን እንጨነቃለን። ስንት ላይክ፣ ስንት ሼር፣ ስንት ኮመንት አግኝተን ይሆን ብለን እናስባለን። ናርሲሰስ የገዛ ምስሉን መቼም መንካት አይችልም። እኛም የምናልመውን ፍጹም ደረጃ መቼም ማግኘት አንችልም። ስክሪኑን ስክሮል ማድረግ ግን አይቆምም፣ ለዝንተ ዓለም ይቀጥላል። ኖቲፊኬሽን ሲመጣልን ሰፍ እንላለን፣ እንደ ዲጂታል ሽልማት እንቆጥረዋለን። የስነልቦና ሳይንስ እንደሚነግረን ከሆነ ደግሞ ሰዎች ከነገሮች በሚያገኙት ምላሽ ይቃኛሉ። በቀን አለቅጥ የምንለጥፈው ያጅኑ ኖቲፊኬሽን ጥማት ነው አለው። እንዳትረሱኝ አይነት ነገር። ይህንን ነገር በሚገባ ያጠኑ የስነልቦና ተመራማሪዎች ማኅበራዊ ሚዲያ ላይ ከምናሳያቸው ባሕሪያት ሁሉ በቀጥታ ለናርሲዝም የሚቀርበው ሰልፊ ማንሳት ነው። እስቲ የፎቶ ጋለሪያችሁን ጎብኙ። ስንት ሰልፊ አገኛችሁ? 10፣ 100፣ 1000? በዚያውም ምን ያህል ናርሲስቲክ እንደሆናችሁ መልሱን ታገኛላችሁ። አደገኛ ቦታዎች ላይ ሰልፊ ለመነሳት ሲሞክሩ የሞቱ በ100 የሚቆጠሩ ሰዎች እንዳሉ ታውቃላችሁ። ልክ እንደ ናርሲሰስ የገዛ ምስላቸውን በስልክ ውስጥ ሲፈልጉ ፍጻሜያቸው ደርሶ ነበር። ሌላው ጉዳይ የጭንብል ተጽዕኖ ነው። ሁላችንም ማኅበራዊ ሚዲያን ስንጠቀም ጭንብል እናደርጋለን። እጅግ የተጋነነ የውሸት ስብዕና እንፈጥራለን። አላዋቂ ሳለን ሊቅ መስለን እንታያለን። አስቀያሚ ሳለን ማንም ቆንጆ ማድረግ በሚችሉት ሜካፕ እና የፎቶ ፊልተር ቆንጆ መስለን እንታያለን። ስግብግብ ሳለን፣ ለጋስ ቀጣፊ ሳለን ሐቀኛ ሆነን እናቀርባለን። ናርሲስቲክ ባሕሪያችንን ማኅበራዊ ሚዲያ አልፈጠረውም፣ ግን ቀድሞውኑ የነበረ ዝንባሌያችንን ብዙ እጥፍ አጉልቶታል። ራሳችንን አስሬ የምናይበት ከመስታወት በቅርባችን አግኝተናል። በመጨረሻ ሁላችንም እስከምንሞት ድረስ በየቀኑ ስልካችን ላይ እያፈጠጥን ከንቱ ጥያቄ ስንጠይቅ እንኖራለን።